አሁን የምንገኘው ከእንጦጦ ተራራ ስር የተጀመረው የሸገር ሪቨርሳይድ ፕሮጀክት የተጀመረበት አካባቢ ነው። እንደምታዩት ተራራው በኮንሶ እጆች ሹሩባ ተሰርቷል። እዚህ ተራራ ላይ ዛፍ ካልተከልን በቀር ትናንት ያነሳነውን የአፈር መሸርሸር መታደግ አንችልም። የዚህ ዓመት የግሪን ሌጋሲ ስራችን በጣም ወሳኝ ምዕራፍ ነው። የቀረን አንድ ዓመት ስለሆነ በዚህ ዓመት 7.5 ቢሊዮን ገደማ ችግኝ ለመትከል እናስባለን። የምንተክለው ችግኝ ፍሩት የሚበላ ቡና፣ ኢንዲጂኒየስ ዛፎች እንዲሆኑ ሀገር በቀል ዛፎች እንዲሆኑ ትኩረት ሰጥቶ ይሰራል። እየተከል ሀገር እያለበስን አፈር እንዳይሸረሸር የተከላከለን ምግባችን የተከልን ስለምንሄድ ከፍተኛ ፋይዳ ያለው ይሆናል። ከዚያም በተጨማሪ ዘንድሮ የምናሳካው የ7.5 ቢሊዮን ችግኝ የሚቀጥለው ዓመት ያስቀመጥነውን የ50 ቢሊዮን ታርጌት ለማሳካት የሚያቀራርበን ስለሆነ በዚህ ዓመት ጠንክረን መትከል አለብን። ስንተክል ግን ቦታ እየመረጥን እንደዚህ መተከል ያለበትና መጠበቅ ያለበት አካባቢ ላይ ትኩረት እንሰጣለን። የምንተክለውን ታይፕ እንመርጣለን። የምንተክለው ጧት